አቤቱ የአብርሃም የይስሐቅ እና የእስራኤል አምላክ ሆይ አንተ በእስራኤል አምላክ እንደሆነ እኔም ባሪያህ እንደሆንሁ ይህንን ሁሉ በትእዛዝህ እንዳደረግህ ዛሬ ይታወቅ። አቤቱ ይህ ሕዝብ አንተ አምላክ እንደሆንህ እንዲያውቅ ልባቸውንም ወደ አንተ እንዲመልሱ መልስልኝ። እግዚአብሔር እርሱ አምላክ ነው። እግዚአብሔር እርሱ አምላክ ነው። በዓል እኛ እንደምናክብራለን። ክቡር በዓልን መከበንህን አመሰግናለሁ። ዋይር ሁሉም ለአንተ ነው። ታላቁ በዓል እግዚአብሔር ከምድረ በዳ ውስጥ ሰው አነሳ። ነቢዩን ኤልያስ ቲሽባዊውን ከገለዓድ ጊዜያዊ ነዋሪዎች አንዱን። አቤቱ ጌታ አምላኬ ሆይ ሕዝብን ይቅርታን አውርድላቸውና ይህም መሬት ፈውሰው። ኤልያስ ሂድ ለንጉሡ ንገረው፣ ኃጢአታቸው ብዙ ነው፣ ፍርዴም በቅርቡ ይመጣል በሉት። ምን እንዲሆን ትፈልጋለህ? አውጅ፣ እኔም አደርጋለሁ። አብ የት ነው ያለኸው? እባክህ የት ነህ? ያንን የንጉሡን ፍርድ ቤት ያልታወቀ ማን ይገባል? እኔ ስሜ ኤልያስ ይባላል። የልዑል እግዚአብሔር አምላክ ታማኝ አገልጋይ ነኝ። በዓል ልዑል ስለማን አምላክ የተናገርክ ነው? እኔ አሁን የተናገርኩ ያለሁት ስለ እስራኤል ቅዱስ አምላክ ነው። የእስራኤል አምላክ እንዴት ያስገራሚ ነው! ነቢይ በፍጥነት ተናገር፣ ከሆነ አልተደናገጥም። የእግዚአብሔርን ትእዛዞች ትተህ በዓልን ተከተልሃል። ግን ይህን ስማ፣ እኔ የምሠራው የእስራኤል አምላክ እንደሚኖር በዚህ በሚመጡት ዓመታት ውስጥ ከቃሌ በቀር ጠል ወይም ዝናብ አይወርድም። መንግሥቱን በድረቅ ትከሳለህ? በፍጹም አይደለም። እኔ የሕያው አምላክን ፍርድ የተናገርኩ ይገኛለሁ። ያ ሰው ችግረኛ ነው። አሁን ማግኘቱ አለብን፣ ምክንያቱን ያብራራ። ነገር ግን በዓል ለምን ተወደደ? እሱ በዓል አይደለም፣ ያ ሰው ክፉ ነው። አባቶቼ አምላክ በዚህ ምድረ በዳ እኔ እፈልግሃለሁ፣ እንደ አምላኬ መኖርህን አሳየኝ። ኤልያስ ከዚህ ራቅ በል፣ ወደ ምስራቅ ተመልሰህ በዮርዳኖስ ወንዝ ውስጥ የሚፈሰሰው በከሪት ፈሳሽ አደባባይ ተሰውር። ከዚያ ፈሳሽ ትጠጣለህ። እኔም ለአንተ የሚመጡ ወፎችን አዘዙ። በየጠዋቱና በየማቱ ወፎች በፈሳሹ አጠገብ አብላ። አምላኬ ሆይ አልተወኸኝም ብለህ አመሰግናለሁ። በየቀኑና በየሌሊቱ እንጀራና ሥጋ እያዙለት ነበር። ከጥቂት ጊዜ በኋላ በምድሩ ዝናብ ስላልወረደ ፈሳሹ መደረቅ ጀመረ። ኤልያስ ደንግጦ ራሱን እንዲህ አለ፣ እንግዲህ እነዚህ ፈሳሾችም ደርተዋል። አንድ ጊዜ ትምከት የሚሰጠኝ የነበረው ፈሳሽ አሁን ዝም ብሏል። ነገር ግን እኔን ወደዚህ ያመጣኝ ጌታ አልተለወጠ። ውሃው ካልቀረ እንግዲህ እሱ ወደፊት እንዲሄድ ይጠራኛል። የእግዚአብሔር ቃል ወደ ኤልያስ መጣ። ኤልያስ ተነስ፣ ወደ ሲዶን የሆነችው ዛሬፕታ ሂድ፣ በዚያም ቆይ። እነሆ በዚያ ለአንተ የምትሰጥህ መበለቲቱን አዘዝሁ። እሱም ታዘዘና ወደ ዛሬፕታ ሄደ።
ሲደርስ ወደ ከተማይቱ በር እነሆ መበለቲት በዚያ ቆሞ በረዶ ብሎ ቢስን እየሰበሰበች ነበር። ኤልያስም መበለቲቱን አሰንዳት። ባሽ በጭራሽ ጥቂት ውሃ በብርጭቆ አምጪልኝ ጌታዬ። እባክሽ በእጅሽ እንጀራ ቁራሽም አምጪኝም። እንደ ሕያው እግዚአብሔርሽ ሆኖ እኔ እንጀራ የለኝም። በእጄ ጥቂት ዱቄትና ትንሽ ዘይት ብቻ አለን። የመጨረሻውን ምግብ ልሰው ብሎ ብስን እየሰበሰብኩ ነኝ። አትፈራቸውም። መጀመሪያ ለእኔ ትንሽ የተጠበሰ እንጀራ አርጊልኝ፣ ከዚያም ለራስሽና ለልጅሽ አርጊ። የዱቄቱ ጭስ አይቋረጥም፣ የዘይቱን ብርጭቆ አይደርቅም። እሷም እንደ ኤልያስ ካላደረገች እሱም ቤተሰቧም ለብዙ ቀናት በቂ በሆነ ምግብ በአንድ ላይ አትበሉ። የዱቄቱ ጭስ አልቋረጠም፣ የዘይቱን ብርጭቆ አልደረቀም። ይህም የእግዚአብሔር ቃል በኤልያስ እጅ እንደተተናገረ ሆኖ ነው። ከዚያም በኋላ የመበለቲቱ ልጅ ታመመ። በሽታው ከሞት ወደ ላይ ሄደ እስከ ማይተኛ ድረስ። እሷም በጩኸት ጮኸች። አንተ እግዚአብሔር ሰው ምን በእኔ ላይ አርየህ? ኃጢአቴን አሳስበኝ ዘንድ መቅደር? አሁን ተመልከቶ። ኤልያስም አለ፣ ልጅሽን ስጪኝ፣ እሱ ደህና ይሆናል። ኤልያስም ልጁን በእጁ ይዞ ወደ ራሱ የኖረበት ላይ ክፍል አወጣው፣ በአልጋውም ላይ አኖረው። ወደ እግዚአብሔር ጮኸ፣ አቤቱ አምላኬ፣ አቤቱ ለዚህ መበለቲ እንዴት እንደዚህ አደገኛ ነገር አደረግባት? እሷ በበጎ ፍቅር እኔን አስተናግዳለች። እግዚአብሔር የኤልያስን ጩኸት ሰማ። አመሰግናለሁ፣ ሰማያት ይባርኩ። አንተን አጣዋለሁ ብዬ አስቤ ነበር። የልጁ ነፍስ ወደ እሱ ተመለሰች፣ እሱም ኖረ። ኤልያስም ልጁን ይዞ ወደ እናቱ ወረደ፣ እንግዲህ አለ፣ እይ ልጅሽ በሕይወት ነው። ቢዩቲ በሕይወት ነህ? አመሰግናለሁ አምላኬ። አሁን አንተ የእግዚአብሔር ሰው መሆንን አውቃለሁ። ቃሉም እውነት ነው። 3 ዓመት ከኤልያስ ቃል በኋላ ሰማዩ ተዘግቶ ነበር። መሬቱ ደረቀች፣ ራብም እስራኤልን ያዘች። የእግዚአብሔር ቃል ወደ ኤልያስ መጣ። ኤልያስ ሂድ፣ ራስን ለአሃብ አሳይ፣ በምድሩ ላይ ዝናብ እልከዋለሁ። በሰማርያ ያለው ራብ እጅግ ከባድ አደረገ። አሃብ ቤቱን የሚቆጣጠረውን ኦባድያን ጠራው። ኦባድያም እግዚአብሔርን እጅግ ይፈራ ነበር። የዜቤል እግዚአብሔርን ነቢያት ሲገድል ኦባድያም 100 ነቢያት ወስዶ በሁለት ጋራዎች አደባባይ አደለ። አንዱ ጋራ 50፣ ሌላው ጋራ 50፣ እንጀራና ውሃም ሰጥቶ አስቀመጣቸው። መብል ያገኝ ዘንድ ምርኮኞቻችን እንዲያኖሩ መሳር ማግኘት አለብን። እንሂድ፣ በተለያዩ አገሮች እንፈልግ። ሂድ፣ ይህን ለማረፍ ደም እንደ ፈቃድ ነው ንጉሴ። ኦባድያም ብቻውን ሲመላለስ ኤልያስ ተገናኘው። ኦባድያም አስታወቀው፣ ኤልያስ ሆይ፣ በእርግጥ አንተ ነህ ጌታዬ? አዎ ጌታዬ ነህ። እኔ ነኝ። ሂድ ለጌታ አስታውቀው፣ ኤልያስ እዚያ ዘመረው። ነገር ግን ብጠፋ ምን ይሆናል? ለእርሱ ብነግረው መንፈስ ቢወስድህ አሃብ ይደግደኛል። ነቢያትን ተሸሽጉባቸው፣ እባክህ አታደግፊ። የሰራዊቱ እግዚአብሔር ሕያው እንደሆነ እኔም የምሠራው እርሱ እንደሆነ ዛሬ ራሴን ለአሃብ እገልጻለሁ። እሺ ጌታዬ። ኦባድያም እንደ ኤልያስ እንዳዘዘው ሄደ። ጌታዬ፣ ኤልያስ ተመልሶ እንድትጠሩ ልደኝ። ኤልያስ የእስራኤል ያስቸብደ ነው። ጠባቂዎች ፈረሶችን አዘጋጁ። አሁን ልናገኘው እንሄዳለን። ኤልያስ አንተ
አንተ የእስራኤል አስቸጋው እኔ እስራኤልን አላስቸገልኩም። ነገር ግን አንተን የአባት ቤት አሸግራችኋል። የጌታን ትእዛዞች ትተዋችኋልና በዓልን ተከተላችሁ። አሁን የእስራኤልን ሕዝብ ሁሉ ወደ ካርሜሎስ ተራራ እንዲገናኙን ተራ። የበዓል ነቢያት 450ና የአሸራ ነቢያት 400 በኢዝቤል ገበታ የሚበሉትን አምዳ። እዚያ የማን አምላክ እውነተኛ እንደሆነ እናያለን። በዓልን ማሸነፍ ትችላለህ ብዬ ትመኛለህ? እውነተኛውን አምላክ በእውነት ናያዘን። አብይን ፈተና ተቀብሎ ሄዶ ለመዘጋጀት ተነሳ። የእስራኤል ሕዝብ በካርሜሎስ ተራራ ተሰብስበው በልባቸው ተከፋፈሉ። ምን እንደሚከተሉ አያውቁም ነበር። የበዓል ነቢያት መጡ። የአሸራ ነቢያትም መጡ። ነገሥታቱ ለምን እዚህ ጠርቶናል? እኔ የሰማሁት የኤልያስ ነቢይ ነው ብለዋል። አምላኬ ሆይ እነዚህ ሕዝብ አንተ እውነተኛው አምላክ መሆንን እንዲያውቁ ልባቸውም ወደ አንተ እንዲመለስ ስማኝ። እስከ መቼ በሁለት ሐሳብ ትቀጥላላችሁ? እግዚአብሔር አምላክ ከሆነ እርሱን ተከተሉት፣ ነገር ግን በዓል አምላክ ከሆነ እርሱን ተከተሉት። እዩ፣ እሱ ኤልያስ ነው። አዎን እሱ ነው። እሱ በሕይወት ነው። እኔ የእግዚአብሔር ብቻዬን የቀረሁ ነቢይ ነኝ። ነገር ግን በዓል 450 ነቢያት አሉት። 2 በሬዎች አልቶ እነርሱ አንዱን ይመርዱ፣ ይቁርጡት፣ በእንጨቱ ላይ ይዘው ይደርዱት፣ ነገር ግን እሳት አይነድዱበት። እኔም እንዲሁ አደርጋለሁ። ከዚያ እናንተን አምላክ ስም ጥሩ፣ እኔም የእግዚአብሔርን ስም እጠራለሁ። በእሳት የሚመልስ አምላክ እርሱ አምላክ ነው። አንድ ሰው በመቶዎች ላይ ቆሞ ተቃወመ፣ ግን ብቻውን አልነበረ። ከጠዋቱ እስከ ቀትር ድረስ በዓልን ጠሩት። አይ በዓል መልስኝን። አይ እና እናንተን እናከብራለን፣ ውጣ እናከብራለን። በጮክ በጣም ጮኹ። ምናልባት የተነጸረ ወይም የተተገበ ነው። ምናልባት በጉዞ ላይ ነው። አይ ከጠዋቱ እስከ ቀትር ድረስ በዓልን ጠሩ፣ ግን ድምፅ የለም፣ መልስ የለም፣ ዝምታ ብቻ ነበረ። ራሳቸውን ቆርጦ ደም እስኪፈስ ድረስ አደረጉ። እንደገና መልስ የለም። ምን የተከሰተ ነው? ኃይላቸው ሲያቋረጥና ዝምታ ሲሞላ ኤልያስ ወደፊት ቀደመ። ሰዎች ወደ እኔ ቅረቡ፣ መሠዊያውን እንደገና ለማጣት እርዳኝ። ኤልያስ ከያዕቆብ የወለዱትን 12 ነገዶች ለእያንዳንዱ አንድ ድንጋይ በመውሰድ 12 ድንጋዮች ወሰደ። በዚያ ድንጋዮች ላይ በእግዚአብሔር ስም መሠዊያ ሠራ። በዙሪያውም 2 ሴዓዜር የሚይዝ ትልቅ ጉድጓድ ቀደደ። እንጨቱን አሰራ፣ በሬውንም ቆርጦ በእንጨቱ ላይ አኖረው። ከዚያም እንዲህ አላቸው፣ 4 ትልቅ ዕቃት በውሃ ሙሉ አድርጉ፣ በመሥዋዕቱና በእንጨቱ ላይ አፍሱ። ሰዎቹም ኤልያስ የነገራቸውን አደረጉ። እንደገና አድርጉት ብሎ አዘዛቸው። እንደገና እስከዚያ ውሃው ሁሉንም እንዲያጠግብ ጉድጓዱንም እስከሚሞላ ድረስ እንዲፈስ አደረጉ። ይህ ሰው ምን እየሰጋ ነው? ይህ ሰው ምን ማድረግ እንደሚችል እናየዋለን። ካልቻለ ግን ችግር ውስጥ ይገባል። እና እሱ ጸለየ። አቤቱ የአብርሃም የይስሐቅና የእስራኤል አምላክ ዛሬ በእስራኤል አንተ አምላክ መሆን ይታወቅ። እኔም ባሪያ መሆኔንና
ይህን ሁሉ በትእዛዝ እንደሰራው ይታወቅ። አቤቱ መልስልኝ። ይህ ሕዝብ አንተን እንዲያውቅና ወደ አንተ እንዲመለስ አድርግ። ከዚያም የእግዚአብሔር እሳት ወረደች። አንተ አምላክ ነህ። በእሳት መልሰህ ስለሰጠኸኝ አመሰግናለሁ። ለዘላለም አንተ አምላክ ትሆናለህ። ሕዝቡም በድንጋጤና በፍርሃት ፊታቸውን በመሬት ላይ አደፉ። እሱ አምላክ ነው፣ ጌታ ነው። እሱ አምላክ ነው፣ ጌታ ነው። እሱ አምላክ ነው። የበዓልን ነቢያት ይዙ፣ ከእነርሱ አንዱም እንዳይሸሽ አተዉ። በዚያ ኤልያስ ፍርድ አደረገባቸው፣ የእግዚአብሔርን ሕግ አሟማ። ኤልያስም ወደ ካርሜሎስ ራስ ወጣ፣ ወደ መሬት ተዘነበለ፣ ፊቱንም በጉልበቱ መካከል አኖረ። ኤልያስም ለባሪያው ወደ ባህር ተመልከት አለው። እርሱም ወጥቶ ተመለከተ፣ ግን ምንም አልተገኘም። እንዲህ ብሎ ቀጠለ። ሰባተኛው ጊዜ ግን ከባህር የሰው እጅ ያህል ትንሽ ደመና የተነሳ አየ። ከባህር የሰው እጅ ያህል ትንሽ ደመና የተነሳ ነው። ሂድ ለአሃብ ተናገር፣ ሰረገላውን አዘጋጅ፣ ከዝናብ አልታገዝም በፊት ውረድ በል። በዚያን ጊዜ ሰማዩ በደመናና በነፋስ ጨለማ ሆነ፣ ከባድ ዝናብም ወረደ። የኤልያስ ታሪክ ለወገኖች ብቻ አይደለም። ይህ ለዛሬ ጥሪ ነው። የአድማጮችነት፣ የንጽሕና፣ የነቢያዊ ታዛዥነት ጥሪ ነው። በእውነትና በሐሰት መካከል የሚወደድ በዚህ ዓለም አድማጮችነትና እምነት ከፍ ብለው ከፍርሃት ይበራሉ። እንደ ኤልያስ አንድ ድምፅ በእግዚአብሔር ዘንድ በድፍረት ቆሞ የታሪኩን አቅጣጫ ማስቀየር ይችላል። ታመን፣ ታዘዝ፣ ልቦችን ወደ ትክክለኛው ነገር የሚመልስ ብርሃን ሁን። ምንም ጊዜ በጨለማ ተመልከት፣ የእግዚአብሔር ኃይል ይነጋገራል።